ሶ አሁን በዋነኝነት የምናየው ስለ ኦርደር ብሎክ ነው ማለት ነው። ኦርደር ብሎክን የት እንደምናገኝ እንዴት ነው አናላይዝ የምናደርገው እና እያንዳንዱን ትሬዶችን ከመግባታችን በፊት አንትሪ ፖይንታችን የሚወስንልን ኦርደር ብሎክ ነው ማለት ነው። እና ስቶፕ ሎስ እና ቴክ ፕሮፊታችንንም የምናስቀምጥበትን ቦታ ኢንዲኬት የሚያደርገን ኦርደር ብሎክ ነው ማለት ነው። ስለዚህ ስለ ኦርደር ብሎክ በደንብ አድርገን እናያለን ማለት ነው። እዚህ ጋር one of the most important concept within this strategy is the understanding of order block. ኦርደር ብሎክ በዚህ ስትራቴጂ ማለትም በስማርት መኒ ኮንሰፕት ትልቁን ሚና የሚጫወት አንዱ የስትራቴጂው አካል ነው ማለት ነው። an order block is an area on the chart where you can clearly identify the large order being placed on the market. ኦርደር ብሎክ የምንለው በቻርት ውስጥ ትላልቅ ኦርደሮች የሚቀመጡበት ስፔሲፊክ የሆኑ ቦታዎች ናቸው ማለት ነው። ሶ እነዚህ ፓርቲኩላርሊ የሚነግሩን ሃይ ማርኬት ሊኩዊዲቲ እና ሼር ቮሊዩም ናቸው ማለት ነው። you notice the order block being placed then a rapid move away from the area which breaks structure. so ኦርደር ብሎኮች ከተነኩ በኋላ ማለትም ሚቲጌት ከሆኑ በኋላ ፈጣንና ስትሮንግ የሆነ የፕራይስ ሙቭመንት ልንመለከት እንችላለን ማለት ነው። ሶ እነዚህን ትላልቅ ኦርደር ብሎኮች አስመልክቶ ኦርደር ብሎኮች ትልቅ ኢንፍሉዌንስ በማርኬቱ ላይ ያሳድራሉ ማለት ነው። እነዚህም ማለት ትልቅ የባየር ብሎኮች ሲኖሩ ማርኬቱን ወደ ላይ ፑሽ ያደርገዋል ማለት ነው። በተቃራኒው ደግሞ የሴል ብሎኮች ሲኖሩ ደግሞ ማርኬቱን ወደ ታች ፑሽ ያደርገዋል ማለት ነው። ሶ በእነዚህ አይነት መንገድ ትላልቅ ፕራይስ ሙቭመንት ልናይበት እንችላለን ማለት ነው። the candle before that rapid move is what we identify at the order block. ኦኬ ይህ ማለት አንድ ትልቅ ካንድል ሙቭመንት ከመካሄዱ በፊት የነበረች የመጨረሻዋ ካንድል ነው ኦርደር ብሎክ የምንላት ማለት ነው። ፎር ኤግዛምፕል ቻርት ላይ ገብተን በደንብ አድርገን እናያለን እና ያችን ቦታ ነው ኦርደር ብሎክ የምንለው ማለት ነው። these are essentially area of supply and demand within the market. ይሄ ማለት እንደየቦታ አቀማመጣቸው ይለያያሉ ኦርደር ብሎኮች ማለትም ከላይ ከተቀመጡ የሰፕላይ ኦርደር ብሎክ እንላለን፣ ከታች ሲሆን ደግሞ ዴማንድ እንላለን ማለት ነው። እና ለምሳሌ በደንብ አድርገን እናያለን ማለት ነው። ኦኬ ፎር ኢንስታንስ እዚህ ጋር ኦርደር ብሎኮችን ዲተርማይን የሚያደርግ የካንድል ኤግዛምፕል አለ ማለት ነው። ሶ ፈርስት ኦፍ ኦል እዚህ ጋር እንደምታዩት የመጀመሪያው ቡሊሽ ኦርደር ብሎክ የምንለው ማለትም ዴማንድ ብለን የምንጠራው የኦርደር ብሎክ አይነት አለ ማለት ነው። እዚህ ጋር ደግሞ የቤሪሽ ኦርደር ብሎክ አለ ወይም ሰፕላይ ብለን የምንጠራው አለ ማለት ነው። እዚህ ጋር መጨረሻ አካባቢ እንደነገርኳችሁ እዚህ ጋር እንደየቦታ አቀማመጣቸው የኦርደር ብሎኮች ስያሜ ይለያያል ማለት ነው። እዚህ ጋር ከታች ሲቀመጥ ዴማንድ ኦርደር ብሎክ እንላለን፣ የዴማንድ ኦርደር ብሎክ ነው። ከላይ ሲሆን ደግሞ እዚህ ጋር እንደምታዩት ሰፕላይ ኦርደር ብሎክ እንላለን ማለት ነው። ሶ ወደ መጀመሪያው አይተን እንዴት ነው የምናገኘው እንዴት ነው አናላይዝ የምናደርገው የሚለውን እናያለን እና ኢንትሪ ፖይንታችንስ ስቶፕ ሎስ የቱ ጋር ነው የሚቀመጠው የሚለውም በደንብ እናያለን ማለት ነው። ሶ ይህንን ይመስላል በእነዚህ አይነት መንገድ ነው። እዚህ ጋር አንድ ኢምፐልስ የሆነች አንድ ኤክስፓን ያደረገች ካንድል ከመፈጠሯ በፊት እዚህ ጋር የነበረች ካንድል ናት ማለት ነው። ትንሽዬ ካንድል እዚህ ጋር ኦርደር ብሎክ እንላታለን ማለት ነው። ሶ ይችን ከላይ የምታዩት ከላይ ጸጉሯ እስከ እግር ጥፍሯ ድረስ እንዲህ በሬክታንግል አስመረን ነው የምንጠብቀው ማለት ነው። ሶ ይህ ዞን ዴማንድ ዞን እንለዋለን ማለት ነው። እኛ ኢንትሪ ፖይንታችን የሚወስነው ይህ ነው። ስቶፕ ሎሳችንን እንድናስቀምጥ የሚያደርገንም ይህ ነው ማለት ነው። ይህ ኦርደር ብሎክ ትላልቅ ኢንስቲትዩሽኖች ኦርደራቸውን የሚያስቀምጡበት ስፔሲፊክ የሆነች ቦታ ናት ማለት ነው። ስለዚህ እዚህ ጋር ይችን ዞን ዴማንድ እንላለን ማለት ነው። ምንጊዜም ደግሞ ዴማንድ የምንጠቀመው ለባይ ነው ማለት ነው። ሶ እዚህ ጋር ይህንን ኢንዲሲሽን ካንድል አግኝተን ይህንን ኦርደር ብሎክ እንዲሁ ሬክታንግል አስምረን እየጠበቅን እዚህ ጋር ነው ኢንትሪ ፖይንታችን የሚሆነው እና ስቶፕ ሎሳችንም ምንጊዜም የምናስቀምጠው ከዚህ ኦርደር ብሎክ ከታች ነው። ቴክ ፕሮፊት ደግሞ የምናስቀምጠው ማርኬት እዚህ ደርሶ ሪትረስ ከማድረጉ በፊት የነበረች ስዊንግ ፖይንቷ ማለትም የሃየር ሃይ ሌቨል ላይ ነው ማለት ነው ታርጌት ፕሮፊት የምናስቀምጠው ማለት ነው። ሶ ኦርደር ብሎክ እኛን ኢንትሪ ፖይንታችን እንድናገኝ ስቶፕ ሎሳችንን የምናስቀምጥበትን ቦታ እንድናውቅና ታርጌት ፕሮፊታችን የቱ ጋር ነው የሚለውን እንድናውቅ በደንብ የሚረዳን አንዱ ስትራቴጂው አካል ነው ማለት ነው። ስለዚህ የቡሊሽ ኦርደር ብሎክ ይህንን ይመስላል ማለት ነው። የቡሊሽ ኦርደር ብሎክን ያው ዴማንድ ብለን የምንጠራው ነው እና ለባይ የምንጠቀመው ነው ማለት ነው። ሶ እንዴት ነው የምናገኘው የሚለውን ደግሞ ስናይ አንድ ስትሮንግ የሆነ ካንድል ከመፈጠሩ በፊት የነበረች አንዲት ትንሽዬ ካንድል ይችኛዋን ነው ኦርደር ብሎክ የምንላት ማለት ነው። በቤሪሽ ጊዜ ደግሞ ወደ ቤሪሽ ማለትም ሰፕላይ ወደ ምንለው ኦርደር ብሎክ ስንሄድ ምንጊዜም ደግሞ የምናገኘው ሰፕላይን ከላይ ነው ማለት ነው። ይህ የዳውን ትሬንድ ጊዜ አብዛኛውን ጊዜ ነው የሚያጋጥመን ማለት ነው።
ስለዚህ በእንደዚህ አይነት መንገድ ነው የምናገኘው ማለት ነው። እንዴት ነው የምናገኘው የሚለውን ስናይ አንድ በጣም ቤር ያረገች ካንድል ከመፈጠሯ በፊት እዚህ ጋር እንደምታዩት ስትሮንግ የሆነች የቤሪሽ ካንድል ናት ማለት ነው። ስለዚህ እቺ ከመፈጠሯ በፊት የነበረች አንድ የቡሊሽ ካንድል የችኛዋ ሬክታንግል ዞን አስምረን ይህንን ነው ታርጌት የምናደርገው ማለት ነው፣ ለሴል ማለት ነው። ሰፕላይ ዞንን ምንጊዜም የምንጠቀመው ለሴል ነው ማለት ነው። ስለዚህ እዚህ ጋር ከላይ እስከ ታች ድረስ እንዲሁ ሬክታንግል አስምረን ይህ ቦታ ነው እኛን ኢንትሪ ፖይንታችንን ስቶፕ ሎሳችንን እና ታርጌት ፕሮፊታችንን እንድናስቀምጥና ቦታቸውን አይዴንቲፋይ እንድናደርግ የሚያደርገን ማለት ነው። ሶ በእነዚህ አይነት መንገድ እዚህ ጋር ኢንትሪ ፖይንታችንን ካስቀምጥን የሌቨል ስቶፕ ሎሳችን የሚሆነው ደግሞ እዚህ ጋር ነው እና ታርጌት ፕሮፊት የምናደርገው ደግሞ የማርኬት ከዚህ ሪትረስ ከማድረጉ በፊት የነበረችው እዚች ጋር ለወር ሎው ድረስ ነው ታርጌት ፕሮፊት የምናስቀምጠው ማለት ነው። ሶ በእንደዚህ አይነት መንገድ ነው ሰፕላይ እና ዴማንድን መጠቀም የምንችለው ማለት ነው። የቡሊሽ ኦርደር ብሎክ እና የቤሪሽ ኦርደር ብሎክ ይህንን ይመስላሉ ማለት ነው። አንድ ጊዜ ረጋ ብዬ በደንብ ለማብራራት ያህል ደግሞ እዚህ ጋር ወደ መጀመሪያው ስንሄድ ቡሊሽ ኦርደር ብሎክ የምንለው ምንጊዜም ለባይ ነው የምንጠቀመው ብያቸዋለሁ ዴማንድ ዞንን እና ይችን ዴማንድ ዞን እንዴት ነው የምናገኘው የሚለውን ስናይ አንድ ቡል የሆነች ካንድል ከመፈጠሯ በፊት የነበረች ትንሽዬ ቤሪሽ ካንድል ትንሽዬ ኢንዲሲሽን ካንድል ሬክታንግል ዞር አስምረን ይህንን እንጠብቀዋለን ማለት ነው። ማለትም ማርኬት ከዚህ እዚህ ጋር ከነበረበት ሪትረስ አድርጎ ይህንን ኤሪያ ተች ሲያደርግ ባይ ለመግባት የምንጠብቅበት ቦታ ነው ማለት ነው። ሶ እዚህ ጋር ኢንትሪ ፖይንታችንን ካስቀምጠን ስቶፕ ሎስ የሚሆነው ከዚህ እዚህ ስር ማለት ነው። እዚህ ጋር ነው ስቶፕ ሎሳችንን የምናስቀምጠው ማለት ነው። እና ታርጌት ፕሮፊት ደግሞ የሚቀምጠው ምንጊዜም እዚህ ጋር እዚህኛው ሃየር ሃይ ድረስ ማርኬት ሪትረስ ከማድረጉ በፊት የነበረች ኢንዲንግ ፖይንት ላይ ነው የምናስቀምጠው ማለት ነው። ሶ በዴማንድ ጊዜ በእንደዚህ አይነት መንገድ ኦርደር ብሎክን እናገኛለን ማለት ነው። እንዴት ነው የምናሰምረው የሚለውንም አይተናል ማለት ነው። ሶ ወደ ቤሪሽ ኦርደር ብሎክ ስንሄድ ማለትም ወደ ሰፕላይ ብለን ወደምንጠራው ኦርደር ብሎክ ስንሄድ ምንጊዜ የምናገኘው ከላይ ነው ብያቸዋለሁ። ማርኬት አብዛኛውን ጊዜ ዳውን ትሬንድ ጊዜ ነው የምናገኘው እና በዳውን ትሬንድ ጊዜ እንደምታዩት አንድ ቤሪሽ ካንድል ከመፈጠሯ በፊት የነበረች ኢንዲሲሽን ካንድል ማለትም ትንሽዬ ቡል ያለች ካንድል እሷን ነው እዚህ ጋር እንደምታዩት ከእግር ጥፍሯ እስከ ላይ ፀጉሯ ድረስ ሬክታንግል ዞን አስምረን የምንጠብቅበት ቦታ ነው ማለት ነው። ስለዚህ ይህንን ነው ታርጌት አድርገን የምንንቀሳቀሰው ማለት ነው፣ ትሬድ የምናደርገው ማለት ነው። ማርኬት ሪቨርስ ካደረገ በኋላ እዚህ ይህን ዞን በቃ እኛ ሴል ለማድረግ የምንጠብቅበት ቦታ ነው ማለት ነው። ማርኬት ሪትረስ አድርገው ይህንን ቦታ ተች እንዳደረገው እዚህ ኤሪያ ውስጥ እንደገባ እዚህኛው ኤሪያ ውስጥ እንደገባ ይህንን ማርኬት እኛ ሴል ለማድረግ የምንጠብቅበት ማርኬት ነው ማለት ነው። ሶ ታርጌት ፕሮፊት የምናደርገው ደግሞ እዚህኛው ሌቨል ድረስ እዚህ ጋር ለወር ሎው ማርኬት ወደዚህ ጋር ወደታች ኤክስፓንድ ካደረገ በኋላ የነበረው ኢንዲንግ ፖይንት ላይ ነው የምናስቀምጠው ማለት ነው። ስለዚህ በእነዚህ አይነት መንገድ በቡሊሽ ኦርደር ብሎክ እና የቤሪሽ ኦርደር ብሎክ እንደዚህ ነው የምናገኘው ማለት ነው። ሶ ቻርት ላይ ገብተን ደግሞ እንዴት ነው አናላይዝ የምናደርገው የሚለውን በደንብ እናያለን ማለት ነው። ኦኬ እዚህ ጋር እንደምናየው ኦርደር ብሎክ እዚህ ጋር ይታየኛል። እንደነገርኳችሁ እዚህ ጋር አንድ ኤክስፓንድ ካደረገች ቡሊሽ ካንድል በፊት የነበረች እዚህ ጋር ቤሪሽ ካንድሏን ነው እችን ሌቨል ነው ኦርደር ብሎክ የምንላት ማለት ነው። እና እችን ሬክታንግል ዞን እንዴት ነው የምናሰምረው የሚለውን ስናይ በትሬዲንግ ቪው ያው እዚህ ከዚህ ከላይ ተነስተን እስከ እግር ድረስ እንዲሁ ሬክታንግል እናሰምራለን። እና እንዴት ነው ሪስፔክት የሚያደርግልን የሚለውን ስናይ ደግሞ እንደምታዩት እዚህ ጋር ኢምባላንስ እንለዋለን፣ ይህንን ክፍት ቦታ ማለት ነው። ይህ እንደምታዩት በጣም ቡል ያደረገ ካንድል ነው። ከዛ በፊት የነበረች አንድ ኢንዲሲሽን ካንድል እዚህ ጋር አለች። ይችኛዋን ኦርደር ብሎክ የምንላት ይህንን ኦርደር ብሎክ ወደ ጎን እናሰምረውና ምን እንደፈጠረ ነይ እዚህ ጋር እንደምታዩት ሚቲጌት አድርጎታል። ይህንን ቦታ እዚህ ጋር እንደምታዩት ሚቲጌት አድርጎታል፣ ተች አድርጎታል። እና እዚህ ጋር ሚቲጌት ካደረገ መብያቻለሁ ቀደም ሲል ኢንትሪ ፖይንታችን ስቶፕ ሎሳችን እና ታርጌት ፕሮፊታችንን የሚወሰነው በኦርደር ብሎክ ነው ብያቸዋለሁ። ሶ እዚህ ጋር ኢንትሪ ፖይንታችን ከሆነ ስቶፕ ሎሳችንን የምናስቀምጠው እዚህ ጋር ነው። ሶ ሪስክ ያደረግነው እችን ብቻ ነው ማለት ነው። እና ታርጌት ፕሮፊት ደግሞ የምናደርገው የቱ ጋር ነው የሚለውን ስናይ ማርኬት ሪቨርስ ከማድረጉ በፊት የፈጠረበት ቦታ ማለት ነው። እስከዚህ ድረስ መጥቶ ነበር እንደምታዩት ሪትረስ ከማድረጉ በፊት ማለት ነው። እዚህ ጋር እንደምታዩት ወደ ላይ ቡል አድርገው ሪትረስ ከማድረጉ በፊት እስከዚህ መጥቷል ማለት ነው። እና እስከዚህ ፖይንት ነው ታርጌት ፕሮፊት የምናስቀምጠው ማለት ነው። ሶ እንደምታዩት እስከዚህ ሌቨል ታርጌት ፕሮፊት
እናስቀምጣለን ማለት ነው። እና እንደምታዩት በእንደዚህ አይነት መንገድ ትሬዱን ዊን ማድረግ ትችላላችሁ ማለት ነው። እንደምታዩት እዚህ ጋር ኦርደር ብሎክ አለ፣ እዚህ ጋር ኢምባላንስ አለ። ስለ ኢምባላንስ በደንብ እንመጣበታለን። እና ኦርደር ብሎክ አለ ማለት ነው። ኦርደር ብሎክ እንደዚሁ ሬክታንግል አስመረን ነው የምንጠብቀው ማለት ነው። ሶ ኢንትሪ ፖይንታችንን የሚወስነው ያ ነው ማለት ነው። እና ላስት ቪዲዮ ላይ ደግሞ በደንብ አይተናል ስለ ሊኩዊዲቲ ማለት ነው። ሶ ሊኩዊዲቲ እዚህ ጋር እንደምታዩት አሪፍ ኤግዛምፕል አለ ስለ ሊኩዊዲቲ። እና እዚህ ጋር ያለ ሊኩዊዲቲ አለ። ይህንን ቴክናውት ለማድረግ ነው ማርኬቱ ወደ ላይ ይህንን ብሬክ ለማድረግ ነው የወጣው ማለት ነው። ምክንያቱም ሪቴል ትሬደሮች ይህንን ቦታ እንደ ሬዚስታንስ አይተው ሴል ለመግባት የሚጠብቁበት ቦታ ነው ማለት ነው። ስለዚህ ያው ስቶፕ ሎሳቸውን ለመንካት ነው ትላልቅ ኢንስቲትዩሽኖች ሙቭ የሚያደርጉት ማለት ነው። ስለዚህ ስቶፕ ሎሳቸውን ይነካሉ ማለት ነው። ስለዚህ በእነዚህ አይነት መንገድ ነው ትሬድ ማድረግ የምንችለው ማለት ነው። ኦርደር ብሎክ ያው ስለ ኦርደር ብሎክ ነው በደንብ እያየን ያለ ነው። እና ያው በእነዚህ አይነት መንገድ ነው አግኝተን አናላይዝ አድርገን ትሬዶችን መግባት የምንችለው ማለት ነው። ስለዚህ አንድ የመጨረሻ ኤግዛምፕል ልስጣችሁ እና አሁን ስለ ኦርደር ብሎክ በደንብ ለማየት ያህል እና ያው እኛ የተማርን ባለ ነው ስለ ኤስኤምሲ ስትራቴጂ መሰረት አንድ አሪፍ ኤግዛምፕል ላሳያችሁ ማለት ነው። ይህ የፕራይቬት ኮሚኒቲ ማለትም እኔ ሲግናል ፕሮቫይድ ማድረግበት የፕራይቬት ቴሌግራም ቻናል ነው። እና እዚህ ጋር ሲግናል ሰጥቻቸው ነበር ለቴሌግራም ፕራይቬት ፋሚሊዎቼ እና እንደምታዩት ኤንትሪ ፖይንት አስቀምጫለሁ። ኤስኤል እዚህ ጋር አስቀምጡ ብያለሁ። ቴክ ፕሮፊት 1 እስከ ቴክ ፕሮፊት 5 ድረስ ታርጌት አስቀምጫለሁ ማለት ነው። ዩአር ናዝድ ነው ከረንሲ ፔሩ። እና እንደምታዩት ቢፎር ስክሪንሻቱ ይህንን ይመስላል ማለት ነው። እንደምታዩት እዚህ ጋር ኦርደር ብሎክ የምንለው እዚህ ጋር የሰፕላይ ኦርደር ብሎክ አለ ከላይ የተቀመጠ ማለት ነው። የመጀመሪያው እዚህ ጋር ከላይ ያለው የሃየር ታይም ፍሬም ሰፕላይ ዞን ነው ማለት ነው። ከዛ የሎወር ታይም ፍሬም እኛ ኢንትሪ ፖይንት ያስቀመጥንበት ቦታ ደግሞ ይህችኛዋ ሰፕላይ ዞን ነው ማለት ነው። እና ሊኩዊዲቲ ያለ ከታች እንደምታዩት እዚህ ጋር ያለ ሊኩዊዲቲ ያለ ማለት ነው። ይህንን ወርታች ቴክናውት ያደርገዋል ብዬ ቀድሞ ይህንን ከማውጣቱ በፊት ይህንን ያወጣል ብዬ ነው ታርጌት ያደረኩት ማለት ነው። ስለዚህ ይህንን ትሬድ ሴል ገባው ማለት ነው። እና ሲግናል ሰጠዋቸው ማለት ነው። እና የሴታፑ የኔ ሴታፕ ነው ሲግናል የሰጠሁት የመጀመሪያው ሴታፕ ነው ማለት ነው። ሶ ወደ ታች ይወርዳል ነበር ያልኩት። እዚህ ጋር እንደምታዩት ቴክ ፕሮፊት ሌቨል ላይ ሲቃረብ ያለ ሙቭመንት ነው። እና እዚህ ጋር ደግሞ ቴክ ፕሮፊት 1 ሂት ሲያደርግልን ነው ማለት ነው። ከዛ እዚህ ጋር እንደምታዩት ደግሞ ያው ፕሮፊት የሰራነው ነው። እና እዚህ ጋር ደግሞ ቴክ ፕሮፊት 2 ሂት ሲያደርግልን እዚህ ጋር እንደምታዩት ቴክ ፕሮፊት 2 ሌቨል ሂት ሲያደርግልን ነው። እና እዚህ ጋር ደግሞ ቴክ ፕሮፊት 3 ሂት አደረገልን። ማርኬቱ ያው እንዳሰብነው ወደ ታች እየወረደ ነው ማለት ነው። ምክንያቱም የኛው ሊኩዊዲቲ ያወጣል እና እስከዚህ ድረስ ይመጣል ብዬ ስላሰብኩኝ ማለት ነው። ስለዚህ ቴክ ፕሮፊት 3 ሂት አድርገናል እዚህ ጋር እንደምታዩት። እና ቴክ ፕሮፊት 4 ሂት አደረግን እና አንድ ቴክ ፕሮፊት ነው የሚቀረም ማለት ነው። እንደምታዩት ፕሮፊት በጣም ሰርተናል በዚህ ትሬድ። እና እዚህ ጋር ደግሞ ዩአር ናዝድ ኦል ቲፒ ስማሽድ ብለናል ማለት ነው። በቃ ታርጌታችን ሂት አድርገናል ማለት ነው። በዚህ ይህንን ትሬድ በዊን ወጥተነዋል ማለት ነው። አትርፈን ወጥተናል ማለት ነው። ስለዚህ ይህ አሪፍ ኦፖርቹኒቲ ነው ማለት ነው ለእናንተ። ስለዚህ ኦርደር ብሎክ የምንለው ይህ ነው ማለት ነው።